ጅብ በላባት። አንዲት እህት ክፍለ ሀገር የምትኖር 3 ህፃናት አሏት። ታማሚ ናት። ልትጠመቅ ትመጣለች እና እዛ ሰነባብታ መጠመቅ ፈልጋ ትመጣለች። ስትመጣ ማረፊያ ታጣለች። 3 ህፃናት ተሸክማለች። ታጠባለች፣ ግን ታማሚ ነች። አባከና ሚላት አጣች። መታርፍበት መጠለያ የለም። መጠለያዎቻችን ተነፍጓታል። በጣም ብዙ ክርስቲያኖች አሉ። አንዱ እንኳን የሚያስጠጋት አልነበረም። ከፍለው እንኳን የሚያሳድራት ሰው ታጣለች። ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች። ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ፣ ጅብ በላባት። ግን እኮ ብዙ ክርስቲያኖች አሉ፣ አቤት የሚያስቀድሱ ሚጸልዩ። ወላጆቻችሁን የተሸከማችሁ ወጣቶች ታድላችሁ። የጎደላቸውን የምትሞሉላቸው የተሸከማችኋቸው ያልሰለቻችኋቸው ታድላችሁ። ባሎቻችሁን የተሸከማችሁ ሚስቶች ምንም ስለሌላችሁ ያልተዋችኋቸው ታድላችሁ። ልጆቻችሁን የተሸከማችሁ ወላጆች ታድላችሁ። አንዳንዶች ፊት የሚነሱ አሉ አይደለ? ካላመጣሽ ውጪ የሚሉ ስንቶች እዚያ የሊቢያ በረሃ ያላቸው ስንቶች አሉ። ለጥፍር የሚወጣ ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣ ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል። አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ። እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠግቡ ታድለው። እነሱ በበረሃ በብዙ ተቃጥለው ወላጆች ልጆቻቸውን ሰማይ ያደረሱ ደግሞ የሚመሰገኑ አሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ወንድሞቻችሁን ትሸከማላችሁ። ዛሬ ሊያጣ ይችላል፣ ነገ ያገኛል። አሁን ግን እሸከመዋለሁ ብላችሁ ብዙ ነገር እኮ ነበር ምናምን እያላችሁ ማትመጻደቁ እህቶቻችሁን የተሸከማችሁ ዘመዶቻችሁን አቤት ታድላችሁ። ያጡትን የነጡትን ዕውቀት ኖሯቸው እዚህ ግባ የማይባል ይሄ ዓለም ዕውቀት እንደሌላቸው የጣላቸውን የተሸከማችሁ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ይህ ክርስቲያኖች ጌጥ ምንድነው? መልካም ማድረግ፣ እንግዳ መቀበል፣ ድሆችን ማብላት፣ ማጠጣት፣ ማጥገብ። እናንተ እህቶቼ በጣም ውብ መሆን ትፈልጋላችሁ? ድሆችን የሚያበላ ማህበር መስርቱ። ድሆችን የረሳ ወንጌል ምንድነው? ድሆችን የረሳ ህይወት ምንድነው? ይልቁኑ ማጌጥ ማሸብረቅ ከፈለጋችሁ መልካም አድርጉ። በተለይ እንዲህ ባለው ዘመን ይቅርታ አድርጉልኝ፣ በሚመጡትም ዘመናት ምግብ የሚመግቡ ማዕከላት የሉንም። ኦርቶዶክሳውያን ልብ ካላችሁ የምግብ መመገቢያ ማዕከላት ክፈቷ። በጣም ብዙ አይደለም፣ 10 ሰው ከራብ ከታደጋችሁ አይበቃ። አንድ ሰው አንድ ጓደኛ የሚራብ ጓደኛ ካፈራ በቂ ነው። መልካም በማድረግ እንጂ በእንቁ በወርቅ ብታጌጥ ጥቅም ምንድነው ነው የሚለው? ክርስቶስን ታስቀናዋለህ። በዚህ በትሩፋት ታጌጡ ዘንድ እወዳለሁ ነው የሚለው። መልካም በማድረግ ጌጣችሁ፣ ውበታችሁ፣ ደምግባታችሁ፣ ሽልማታችሁ፣ ማይረጋችሁ መልካም ማድረግ ይሁን። ክርስቶስ የሚገኘው በዚህ ውስጥ ነው። አድራሻው ልንገራችሁ፣ የክርስቶስን እዚያ ውስጥ ነው ያለው። ክርስቶስ የሚገኘው እዚህ ውስጥ ነው። የክርስቶስ አድራሻ ጉንድሾች፣ የክርስቶስ አድራሻ የተራቡ፣ የክርስቶስ አድራሻ የተጠሙ፣ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን አንድ ብቻ ክርስቶስን ማግኘት ከፈለጋችሁ በድሃ ወይም በእንግዳ ሰው ታገኙታላችሁ። ልድገመው፣ የክርስቶስን አድራሻ ልንገራችሁ። በድሆች ወይም በእንግዳ ሰዎች ውስጥ
ክርስቶስን ታገኙታላችሁ። አንዳንዶቻችን በአንድ የማዕድ ሰዓት 3 ማዕድ ሁሉ አለን፣ ግፈኛ ካልሆነን በቀር። ስታርተር የሚባል አለ፣ ለዋናው ማንሸርሸሪያ ሆድ ማዘጋጃ አለል ማረጊያ ስታርተር ነው የሚባል። ከዛስ ዋናው ማዕድ ይመጣል፣ ደሞ እሱ በርከት ይላል፣ እሱንም እናነክታለን። ከዛስ አስጀምረናል ከዋናው ማዕድ ቀምስ፣ ከዛስ ደሞ መበተኛ አለ፣ ደሞ ይዘው መሄድ እኮ አትፈልግ ዴዘርት ነው የሚባለው። በቀን አንድ ጊዜ የሚበላ በ3 ቀን አንድ የሚበላ ባለበት በአንድ ሰዓት 3 ቀን በዚህ ዘመን አረ ልከኛ ነው። በመጠን ብናላ አንዱን እንኳን ብናካፍለው ቴካዊ አድርገን ወስደን ብንሰጠው፣ እሺ ይሄን ሁሉ አናድርግ። በወር አንድ ደሃ ምን መጸውተው የለን። በቀን ተውት፣ በሳምንት ተውት፣ በወር አንድ ደሃ ቤታችሁ ይጎበኛል። ክርስቶስ ይመጣል ወይ? ቤታችሁ ክርስቶስ አለ ወይ? የታለች ወንጌል? የታለች ሕይወት? ወገኖቼ የታለች? እውነትን እንነጋገር ከተባለ እንዲህ ይላል አንድ ሊቅ፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። አዎ ፍቅር ማለት እኮ ይሄ ነው፣ መስጠት። በቃ አለቀ። ክርስቶስ በረሃብ ምክንያት ለሞት ከተቃረበ ያንቺ ወርቅ ምንድነው እህቴ? ድንጋይ ላይ ካስቀመጥነው እኮ ከርመናል። ማዞር ብሎ ያያቸዋል። ድግሶቻችን ለነሱ ቦታ የለንም፣ ቦታ የለም። ከዋናው ማዕድ ተደስተረዋል። እፍታው ተትቶ ይቅርታ አርጉልኝ ለቋንቋዬ ሶፍት የተቀላቀለበት፣ አሁንም ደግሜ ላለው ይቅርታ አርጉልኝ የተጋጠ አጥንት እንኳን ሳይቀር ወርወረንላቸዋል። ለውሻችን የማናደርገውን እንኳን ለድሆች አንዳንዶቻችን፣ ሁላችንም አይደለንም፣ አንዳንዶቻችን ማድረግ ጀምረናል። ክርስቶስ እንደዚህ ይጣልለታል። ለእንስሳ የማይደረገውን ክብር ይነፈገዋል እንዴ? ከፈለጋችሁ ማየት ትችላላችሁ። በየሆቴሎች ትርፍራፊዎች እንኳን ማግኘት ድሆች አቅቷቸዋል። በእርግጠኝነት ልንገራችሁ፣ ትርፍራፊዎች እንኳን እየተሸጡ በጋራ እየገዙ ለመብላት አቅም አጥተዋል። ትርፍራፊ እንኳን እስኪሸጥ ድረስ በከተማችን ሆኗል። የታል ታዲያ ወንጌል? የታል ታዲያ ክርስትና? የታል እውነታችን ወገኖቼ? እንዲህ ይላል ሊቁ ዮሐንስ አፈወርቅ፣ አንተ ከተገቢው በላይ ትመገባለህ፣ ክርስቶስ ግን የሚያስፈልገውን እንኳን አልበላም ይላል። እንዲህ ባሉ የጾም ወራቶች እውነት እንነጋገር ከተባለ እንኳን በጾም ወራቶች በሌሎችም ወራቶች ከተገቢው በላይ መብላታችንን እያወቅን 3 ቀንና በዛ ያለ ቀን ረቧቸው የሚያድሩ ሰዎች እንዳሉ አናውቅም? ያውቃለሁ። ምግብ ከበላን 3 ቀናችን ነው የሚሉ ሰዎች እኮ እንሰማለን። ግንስ በርካታ ክርስቲያኖች አለ እሰይ ጠግበህ ብላ፣ ግን ትንሽ ብታካፍል ምን አለበት? አንተ ከተገቢው በላይ ትመገባለህ። ምናልባትም ቁንጣን ሊያሰቃይ ይችላል። ምናልባትም ማታ ማታ ጨርሲ እየተባባልን ለሰው እንዲተርፍ እንኳን አድርገን አይደለም እናቀርበው፣ ትሪው ሙልጭ ብሎ እስኪያልቅ ድረስ እንጋደላለን። ድሆችስ የሚያስፈልጋቸው ደረቅ ዳቦ እንኳን የሚሰጣቸው የለም። ወገኖቼ ለምን ጾም እንደምንጾም ታውቃላችሁ? መራብን እኮ እንድናውቅ ነው። የጾም አንዱ ጥቅሙ በመጾማችን ምክንያት መራብን እንድንለማመድ ነው። የተራበች ሰውነት ደግሞ ለሚራብ ትራራለች። የጾም ማይከሉ ምን ይመስላችኋል? ክርስቶስን ለማገልገል መራብ ነው። ጠዋት የምትራቡት ከሰዓት ልናጠራቅመው እኮ አይደለም፣ ልንሰጠው ነው። በቃ የኛ አይደለም።
አንተ ከተገቢው በላይ ትመገባለህ። ክርስቶስ ግን የሚያስፈልገውን እንኳን አላገኘም። አንተ የተለያዩ ኬኮችን ትበላለህ፣ እርሱ ግን የደረቀ ቁራሽ ዳቦ እንኳን አልበላም። አንተ የተጣራ የወይን ጠጅን ትጠጣለህ፣ ነገር ግን እርሱ ቀዝቃዛ ኩባያ ውሃ እንኳን ነፍገዋል። አንተ በለሰለሰና በተለበጠ አልጋ ላይ ትተኛለህ፣ ነገር ግን እርሱ በውጭ ሆኖ በቁር ያልቃል። አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጨርሰህ ወስደሃል። ምእመናን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እቺን ከተማችንን ተመልከቷል። እዚህ ሜክሲኮ መሄድ ትችላላችሁ። ቤንዚል የሚስቡ ማስቲሽ እያሸተቱ ናላቸው የዞረ ህፃናት አታገኙ። ወደዚያ ወደ ጊዮርጊስ ወጣ በሉ፣ ተደርድረው የምታገኟቸው ምግብ ፍለጋ ራሳቸውን ለመቸርቸር የቆሙ ምስኪኖች ስንት ናቸው? ግን ሁሉ ማይበር አለ። ስንቶች ናቸው ናላቸው የዞረው? ስንት ለምንድነው ብላችሁ ጠይቋቸው። ብርድ ስለበረደን ነው ይሏቸዋል። ለምንድነው ማስቲሽ የምትስቡት በሏቸው ስለጠየቋቸው። እኔ ሲርበን ያስረሳናል ይሏቸዋል። እኛ በማጥገብ ባናስረሳቸው እነሱ በተለያዩ ነገሮች ለጥቂት ጊዜ ይረሱና ለመጨረሻ ጊዜ ያሸልባሉ። እዩዋቸው ሂዱ። የታለች ወንጌል? የታለች ክርስትና? ወንጌል ምንድነው? ጉባኤ ተሰብስቦ መስማት ነው። አንዳንዴ ያሳፍራል። የጉባኤቶቻችን ድምቀት የሚሆኑ ዲኮሬሽኖቻችን እንኳን ይዋቸው የብዙ 100 ሺህ ብሮች እግዚአብሔርን ሲያየው አያዝንም። ልከኛና የተመጠነ ህይወት አለን። እሰይ በለሰለሰና በአማረ ፍራሽ ላይ ተኛ፣ ግን ቢያንስ አንድ ብርድ ልብስ ጣል የሚያደርግለት አለ። ክረምት አዲስ አበባ ውስጥ የሚሞቱ ብዙ አረጋውያንና ህፃናት እንዳሉ ታውቃላችሁ። ስታቲስቲክስ አንብቤ ነው የምነግራችሁ፣ ዝም ብዬ አይደለም። ለምን? ዝናብ ይወርድባቸዋል። ድሆችን የምናስጠልልበት ቤት የለንም። አንድ ሰው ነው እየታገለ ያለው ታውቃላችሁ። ውርጩ፣ ጎርፉ፣ ዶፉ ይወርድባቸዋል። ከዛስ ያሸልባሉ። እንደውም እኛ እኮ አንዳንዴ ግፈኞች እንሆናለን። በጣም ደስ የሚለን መተኛት ዝናብ ሲመጣ ነው። ያኔ ነው ለሽ ብለን የምንተኛው። ዝናብና ዶፍ ሲመጣ ያኛውን ምስኪን ግን ማሰብ የለም። አንተ የክርስቶስን ገንዘቦች ሁሉ ሙልጭ አድርገህ ጨርሰህ ወስደሃል ነው የሚለው ሊቁ። ወገኖቼ እዚህ አስታውሳለሁ ከጥቂት ዓመታት በፊት የአስኮ መስመር ሲሰራ የሆኑ ህፃናት አገኘውና ይፈነድቃሉ። ክረምት ነው። ምን ሆናችሁ ነው የምትፈነድቁት አልኳቸው። ወደዛ አካባቢ ስራ ነበር። እንዴ ጋሼ ክረምት እኮ ነው እንዴት አንፈነድቃሉ? ምን ነው አልኳቸው። ይኸውልህ መንገዱ ሲሰራ ትልልቅ ቱቦ መንገድ ላይ ይነጠፋል አሉኝ። እሺ አልኳቸው። ይኸውልህ ዶፉ ቢወርድ ጎርፉ ቢመጣ እኛ ይሄንን ትልልቅ ቱቦ G+1 እንገነባበታለን አሉ። ማለት አልኳቸው ውስጥ ገብተን እናድራለና ከዛስ ክረምቱን እንወጣለን አላ። አየህ ክርስቲያኖች ክረምት ብርድ ልብስ የምታለብሱ ክርስቲያኖች አላችሁ። ክረምት የሚያፈስ ቤታቸውን የምትጠግኑላቸው ጎረቤቶች አሏችሁ። የምር እስኪ ክርስትና ቤት ውስጥ፣ ክርስትና ጎረቤት ጋር፣ ክርስትና መንገድ ላይ፣ ክርስትና አካባቢ ላይ አለ እንዴ? ማንንም ለማሳቀቅ ፈልጌ አይደለም። ከእንግዲህ በኋላ የምናገረውንም ቃል በንጽጽር ለማስቀመጥ ያክል እኛ የመኪና ቤት አለን። እሺ ይኑረን፣ ጥሩ ነው። ብዙ ድሆች ግን ቤት የላቸው። ሸረሪት ያደራባቸው ዕቃ የከመርንባቸው ብዙ ሰርቪስ ክፍሎች አሉን። አንድ ደሃ ግን አያስጠልሉልንም። መኪናችን አጣቢ አላት። ድሆች የሚታጠቡበት ቤት እንኳን የላቸው። በጎርፍ
በቆሻሻችን ነው የሚታጠቡት። ይቅርታ አድርጉልኝና የኛን ቆሻሻ ያጸዳ ውሃ ለነሱ ቆሻሻ ሲሆን እኮ አይተናል። እሰይ ይኑረን። ግን ደግሞ ድሃውን እንዴት እንረሳለን? አስታውሳለሁ ኤፍኤም የሚባል ሬዲዮ ላይ ነው የሰማሁት። የዛሬ 9-10 ዓመት ሊሆን ይችላል። እዚህ እስጢፋኖስ አንዲት እህት ክፍለ ሀገር የምትኖር አንድ አጥማቂ የሚባል ነበርና እዛ 3 ህፃናት አሏት። ታማሚ ናት። ልትጠመቅ ትመጣለች እና እዛ ሰነባብታ መጠመቅ ፈልጋ ትመጣለች። ስትመጣ ማረፊያ ታጣለች። 3 ህፃናት ተሸክማለች። ታጠባለች። ግን ታማሚ ነች። አባ ከናሚ ላታጣች። የምታርፍበት መጠለያ የለም። መጠለያዎቻችን ተነፍጓታል። በጣም ብዙ ክርስቲያኖች አሉ። አንዱ እንኳን የሚያስጠጋት አልነበረም። ከፍለው እንኳን የሚያሳድራት ሰው ታጣለች። ለምና ቢቸግራት እዛው አንዱ ጥግጋት ሆነና መጠመቅ ትጀምራለች። ከጥቂት ቀናት በኋላ አንድ ልጇን እዛ እስጢፋኖስ ጀርባ ወንዝ አለ ጅብ በላባት። ግን እኮ ብዙ ክርስቲያኖች አሉ። አቤት የሚያስቀድሱ የሚጸልዩ አሁን ክርስትና አለች። እንደው ላሳቅቃችሁ ላስጨንቃችሁ ፈልጌ አይደለም። የምር ግን ማሰብ አለብን።